መቲ ማሚቲን ያሳገተችበት ምክንያት ምንድነው ስንል እንግዲህ መቲ አታውቅም እናቷን እያንገላታች እንደሆነ። ነገር ግን ማሚቲ የመቲ እናቷ ነች፣ የታወቀ ነው ይሄ ማለት ነው። ልጄ ብላ ነው ያኔ ራሱ የወደቀችው። አሁን ላይ በእርግጥ የሳተችው የረሳችው ነገር የላትም። ነገር ግን እንግዲህ መቲ ይህንን ማድረግ ለምን አስፈለጋት? ለምንድነው ያደረገችው ስንል መታሰቢያ እንግዲህ ወረቀቱን ያስወሰደችብኝ አሮይቷ ናት ብላ ነው የምታስበው። አሮይቷ ግን ከምንም አልደረሰችም ከወረቀቱ ነገር ማለት ነው። እሷ ግን አይ አሮይቷ ነች፣ ክላስ ውስጥ ቦርሳዬን አስቀምጬ አሮይቷ ነች የወሰደችብኝ ብላለች። እንግዲህ የርብቃ አጎት አቤልን አስፈትቶታል፣ ጥሩ ጠበቃ ቀጥሮ ማለት ነው። አሁን ላይ ታዲያ ርብቃ እዩን በጣም ነው ያናደደችው። ታዲያ አሁን እዩ አይፈታም ተብሎ ተወስኖበታል። እዩ በየትኛው ወንጀሉ ነው እስራቱ ይህን ያክል የተፈረደበት? የተፈረደው ፍርድም ምን ያክል ነው የሚለውን የምናይ ይሆናል። ክፋት ለማንም አይጠቅምም። አሁን ይሄ ክፋት ለማንም አለመጥቀሙን ደግሞ በዩኤል የምንመለከተው ጉዳይ ነው ማለት ነው። ታዲያ ዩኤል ምንድን ነው ለዚህ ድርጊት ያበቃው ስንል እንግዲህ ብዙ ነው የእሱ ወንጀል አሁን ላይ የሆነው ማለት ነው በፍርድ ቤቱ ሁኔታ። እስኪ እሱንም የምናይ ይሆናል። ሰላም ሰላም ተወዳጆች እንዴት ናችሁ? ሰላማችሁ ይብዛልኝ። እንግዲህ ርብቃ የተሰኘውን ድራማ ማለት ነው ቀጣዩን ክፍል ይዤላችሁ መጥቻለሁ። በመሀልም የሚያስተምሩትን ነገር እንማማርበታለን ማለት ነው። እንግዲህ አብራችሁኝ እስከ ቪዲዮ ፍጻሜ እንድትቆዩ በአክብሮት ጋብዛችኋለሁኝ። ታዲያ ላይክ ማድረጋችሁን አትርሱ። ቤተሰብ ያልሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ ማለት ነው ውዶችዬ። እና እንግዲህ ዛሬ በጣም ደስ የሚል ነገር ተፈጥሯል። እሱ እንግዲህ አቤል ከእስር ተፈቷልኝ። አቤል ከእስር የተፈታው በርብቃ አጎት አክቲቭ ስለሆነ ነው። የርብቃ አጎት በነገራችን ላይ በጣም ጎበዝ ነው። እና እንግዲህ የርብቃ አጎት አስፈትቶታል ማለት ነው። ታዲያ አቤል አሁን ላይ ማሚቲንም ናፈቅሽኝ እያላት ነው ያለው ማለት ነው። ርብቃ ደግሞ አንተ ከሌለ እኮ ቤቱ ጭር ይላል ብላለች። እውነት ነው። ብዙ ጊዜ እናቶች ከሌሉ ወይም ደግሞ የቤቱ አባውራ ከሌለ ቤት ጭር ይላል። ታዲያ እንግዲህ አሁን ላይ ግን በጣም ፋውል ተሰርተዋል ማለት ነው። እሱም እኔ በጣም ነው የገረመኝ። ማለትም እንደዚህ ታደርጋለች ብዬ እኔ አዙን አልጠበቅኩም ነበረ። ማለትም እንግዲህ አዙ እሷ ያደረገችው ነገር እንደሌለ የታወቀ ነው። ግን እሷ ይመስለኛልኝ እንግዲህ እዩና መቲ ማለት ነው አሳምነዋታል። አንቺ እኮ ነሽ የርብቃን ልጅ የገደልሽው አንቺ ነሽ ያሏትን እንግዲህ እሷ አምና ተቀበላለች። እሷ እንዳልገደለች ደግሞ ርብቃ ታውቃለች ማለት ነው። ርብቃ አስታውሳለች ማለት ውሃውን የሰጣት እሱ እንደሆነ፣ ከውሃው በፊት ምንም ነገር እንዳልቀመሰች በዛ ሰዓት ማለት ነው። ስለዚህ ውሃውን ስጠጣ ነው ልጅ የወረደው ብላ ስላመነች፣ የልጅ ገዳይ ዩኤል ነው ብላ ስላመነች አሁን ላይ አዙ እዚህ ጋር ምንም የሚመለከታት ነገር የለም ማለት ነው። በአዙ የሚመካኝ ነገር የለም። አዙ ግን እሷን ማለት እኔ ነው ይሉኛል ብላ ገና ለገና ሰግታ እንደውም ደግሞ ስላሳመነቻት ማለት ነው መቲ አምናት ስለተቀበለች ፎቶውን ስታሳያት ልክ አንቺ እኮ ነብሰ ገዳይ ነሽ ይሄውና ብላ ስታሳያት ደነገጠች። ስለዚህ ለጥፋት ተባባሪ ሆናለች ማለት ነው። አሁን ላይ እዚህ ጋር ለጥፋት ተባባሪ ሆና እሺ ብላ እንግዲህ ፈቃዷን ሰጥታለች ማለት ነው። ለዛም ነው እንግዲህ መቲ በእርግጥ አሁን ላይ እናቷን ማገቷ ለብዙ ነገር ሊጠቅማት ይችላል። ማለትም እንግዲህ ሜቢ ማሚቲ እናትሽ እኮ ነኝ ልትላት ትችላለች። እንግዲህ ማሚቲ በጣም ነው ናፍቃት የነበረው ልጇ። ምክንያቱም ልጄ አሁን እንዴት ሆነሽ ይሆን ልጄ እያለች በጣም እየተጨነቀች ነበረ ማሚቲ በባለፈው ክፍል እንደተመለከትነው ማለት ነው። ታዲያ አሁን ላይ እንትን ብላ ማለት አግታ የት ነው እየወሰደቻት የሚለውንም የምንመለከት ይሆናል፣ ምነግራችሁ ይሆናል ማለት ነው። እንግዲህ ዩኤል በጣም እየተናደደ እየተበሳጨ ነው ያለው። ነገር ግን አንዳንድ ጊዜ ክፋት ስንሰራ ክፋት እኮ ጥሩ አይደለም፣ ክፋት ማንንም አይጠቅምም፣ ከክፋታችሁ ተመለሱ ስንባል ብዙ ጊዜ ከክፋታችን አንመለስም። ክፋት ግን ያው ክፋት ነው፣ ጥቅም የለውም። እና እዩ ደግሞ ክፋትን ሲሰራ ነው የቆየው ማለት ነው። ከክፋትም ክፋት ግፍ፣ በተለይ ያው እሷ ባይገባትም እና ባትነቃ ባታውቅበትም በተለይ የመቲ ግፍ በጣም ነው የሚያንከራትተው ገና ማለት ነው። ታዲያ እንግዲህ ርብቃ በጣም የዋህ ልጅ በጣም ጥሩ ልጅ ናት እንደሚታወቀው። ነገር ግን ርብቃ ለምንድን ነው እሱን እንዲናደድ ያደረገችው? ማለት እንግዲህ እንደሚታወቀው ማለት ነው ርብቃ ምን አድርጋለች? ሄዳ እዩን አናድደዋለች። ነገ ይወጣል የልቁንስ እጅ ላይ ያለውን ጨርቅ ለአንገትህ አድርገው ምክንያቱም ስለማትወጣ ብለዋለች። በነገራችን ላይ እሱም ራሱ ሙሉ ለመያዝ ሞክሯል። ታዲያ እንግዲህ የእጅ ላይ ያለውን ጨርቅ አንገት ላይ አድርገህ መሞት ይሻላል፣ ምክንያቱም አቤል ነገ ይወጣል።
አንተ ግን ያው እዚሁ መበስበስህ ነው ብለዋለች። እሱም አይ ተመችቶኛል፣ በጣም ነው የተመቸኝ። ወይ ከተመቸስ በቃ ጥሩ፣ አሁንም ተመቻች፣ አሁንም ይመችህ፣ ምክንያቱም ስለምትቆይ ብዙ ጊዜ ትቆያለህ ብለዋለች። በነገራችን ላይ እንደው ልጅም እኮ አጥፍቷለች፣ ገሏለኝ። ያው ማስረጃ መረጃ ፖሊስ ጋር ስትሄዱ እንደዚህ አድርጎ እኮ ነው እንደዚህ አድርጎ እኮ ነው ብትሉ ካሜራ ያስፈልጋል። እነሱ ቤት ካሜራ አለ ወይ ነው ጥያቄው። ካሜራ ካለ አሪፍ ነበረ፣ ግን ስለሌለ አሁን ላይ የእሱ መጋለጥ ገና ነው ማለት ነው። ማለትም ልጁን መግደሉን፣ በዛ ላይ ደግሞ ሰጣ ጠጣችሁ፣ ከዛ ልጁ ወረደ፣ ግን ደግሞ ውሃ ባይሆንስ ይላል እና ፖሊስ ጋር ሲኬድ ብዙ መረጃና ማስረጃዎች ያስፈልጋሉ ማለት ነው። ከዚህ አንጻር ያው በዛ በልጁ ጉዳይ አይሆንም። ነገር ግን የሰው ቤት ለመውሰድ ዝርፊያ ነው በነገራችን ላይ የሰውን ሀቅ የሰውን ንብረት ለመውሰድ ዝርፊያ ፈጽሟል። ስለዚህ ለዚህ ዝርፊያ ደግሞ እንግዲህ ያው ያስፈልገዋል ማለት ነው ቅጣት እናም እንግዲህ ቅጣቱን እየጠበቀ ይገኛል ማለት ነው። ታዲያ እዚህ ጋር የምንመለከተው ነገር ምንድን ነው? ማለትም በቃ ለማንም ሰው ቢሆን ክፋት እንደማይጠቅም አሁን ላይ ታዲያ መታሰቢያ እንግዲህ እናቷን አፍናለች። እናቷ መሆኗን አታውቅም። እናትየው ደግሞ ደውላ አውርታት ነበረ። እንዴት ነው ግን በድምጿ ያለየችው? በእርግጥ የስልክ ጉዳይ ስለሆነ ለመለየት ብዙ ሊያስቸግር ይችላል። በዛ ላይ ደግሞ እንዴት ሆኖ ነው እናቴ ናት ብላ ልታስብ የምትችለው? በጣም ከባድ ነው። እናቴ ናትኝ ብላ ለማሰብ በጣም ይከብዳል። እና እንግዲህ ከዚህ አንጻር እናቴ ናት ብላ አላሰበችም። ነገር ግን እናቷ ነች ማለት ነው። እንግዲህ ልጄ ብላ እንደናፈቀቻት ተናግራለች። ልጄ እንግዲህ በጣም የሚገርመው ነገር ግን እኔ ያኔ ትይዛታለች ብዬ ፈርቼ የነበረ ሁላ ማለት ነው። እንግዲህ እዚህ ጋር ምንድን ነው እያለች የነበረው? ልጄ ብላ አልነበረ በዛ ሰዓት ስትጠይቃት ርብቄ ማለት ነው። ማንን ነው ስትላ ጊዜ ምን አልኩኝ ምን አወራሁኝ? በጣም ነው የገረመኝ እዛ ጋር። እና እንግዲህ በጣም ደግሞ እኔ እንጃ እኔ የትም ቦታ እንደዚህ አይነት ጓደኛ በእርግጥ ይኖራል፣ ግን እንደው እኔ በጣም ይከብደኛልኝ እንደ ሪች አይነት ጓደኛ መሆን አልችልም። እኔ መሆን አልችልም። ሜቢ የኛ የሆኑ ባጠገባችን ግን ለኛ አልታየን ያለ እንደ ሪች በጣም ጥሩ ሰዎች ሊኖሩ ይችላሉ። እና በእውነት እንደ ሪች አይነት ጓደኛ መሆን የቻላችሁ ሰዎች እድለኞች ናችሁ። እንደነዛ አይነት ሰዎች ጓደኛ ያገኛችሁም ደግሞ በጣም እድለኞች ናችሁ። እውነት ሪች አሁን ስራዋን ትታ ሁሉ ነገሯን ትታ ነው ርብቄ የምትለው። እንደዚህ አይነት ሰው ይኖራል፣ ግን ከስንት አንድ ነው። እና በጣም ነው ደስ የሚለው እላችኋል። በእርግጥ እሷ ማለት ነው ሪች የርብቄን ወንድም ታፈቅረዋለች። የርብቄን ወንድም ማለት ነው ታፈቅረዋለች በሚገርም ሁኔታ። እና ሜቢ እሱም ነገርም አለ ማለት ነው። እና እንግዲህ ታዲያ አሁን ላይ ምን ልታረጋ ትችላለች ማሚቲን ካልን እውነቱን አውጭ፣ ለዚህ ሁሉ ያንቺ እጅ አለበት፣ የኔን ወረቀትም እንዲወጣ ያደረግሽው ሁሉንም ነገር እዚህ ነገር ሁሉ ውስጥ አንቺ አለሽበት ብላ እንግዲህ ያስጨነቀቻት ትገኛለች ማለት ነው። ታዲያ ማሚቲ መልሷ ምን ሊሆን ይችላል? ማሚቲ እንግዲህ እንደሚታወቀው አሁን ላይ ምንም እንዳላስታወሰ ምንም እንደማያውቅ እየሆነች ነው፣ በተለይ በርብቃና በአቤል ላይ ማለት ነው። ለምን እንግዲህ እዚህ ጋር ሪችና አዙ ያውቃሉ ማሚቲ እንደምታስታውስ ማሚቲ እንዳረሳች ሁሉን ነገር ያውቃሉ። እዚህ ጋር አሁን እየተሸወዱ ያሉት 3 ሰዎች ናቸው። እሱም የርብቄ አጎት ርብቄና እንዲሁም ደግሞ አቤል ናቸው። እና እዩም ያውቃል ማለት አንቻሮዬ ዝም ብትይ ይሻልሻል፣ አንቻሮዬ እያስመሰልሽ ብትቀጥይ ይሻልሻል እያለ ነበረና እዩም ማሚቲ እንዳረሳች አይነት ነገር እየዳነች እንደሆነ ያውቃል። ስለዚህ አሁን ሁለቱ ባልና ሚስት ናቸው ያው ማለት እየሸወደች ያለችው። ነገር ግን አሁን ስትያዝ ማለት ነው እንግዲህ መቲ ጨለማ ውስጥ ሆና በቃ ቀረብ ይኸው ምናምን እያለች ነበረ። እንግዲህ የሆነ ፋውል እንደሚሰራ ግን አውቃለች ሪች። ለምን ማሚቴ ነይ ወክ እንሂድ ስትላት ማሚቴ ፈቃደኛ አልነበረችም። አይ ማሚቴ ነይ እንዴ አትፈልግም፣ እሷ መሄድ አትፈልግም እኮ እያለቻት ሪች ማለት ነው እንግዲህ ያለ ውድ በግድ ነው የወሰደቻት። ስለዚህ መቲ ጋር ደግሞ ደርሳ መታለች። ማን አዙ። አሁን አዙ ወደ ቤት ትመለሳለች ወይስ አትመለስም ሲባል አትመለስም። ምክንያቱም ወደ ቤት ከተመለሰች ማሚቴ አንቺ ጋር ነበር የወጣችው የት ሄደች ተብላ ትጠየቃለች። እዚህ ጋር እንግዲህ እኔ እስካሁን ድረስ አዙን ማለት በጣም ነበር ያመንኳት፣ በጣም ነበረ የወደድኳትኝ ሁላ። ለምን እነ ርብቄን እያገዘች ስለነበረ። አሁን ላይ ግን ማሚቴን አሳግታታለች ማለት ነው።
ይሄ ደግሞ ለነ አቤል ይጎዳቸዋል። ምክንያቱም ማሚቴ ብዙ ሚስጥር ታውቃለች፣ ብዙ ነገር አለ በማሚቴ እና እንግዲህ ማሚቴን አግታታለች ማለት ነው። ከማሚቴ ምን ለማግኘት ነው ሲባል ሁሉንም ነገር በነገራችን ላይ ከእኔ እኮ ምንም አላስታውስም ምንድነው የያዝሽኝ ምናምን እያለች ለመሸወር ትሞክራለች። ግን ማሚቴ በተቃራኒ በጣም ነው ደስ የሚላት። ለምን ከእውነተኛ ልጇ ጎን ነው አሁን ያለች። እውነተኛ ልጇ ናት የወለደቻት ማለት ነው። ወልዳት ጥላት ወደ አረብ ሀገር የመጣቻት ማለት ናት። እና እንግዲህ አሁን ላይ ታዲያ ማሚቴ ምን ልትላት ትችላለች? በስልክ ልጄ ብላት ነበር። አሁንስ ልጄ ትላታለች ወይ ስንል ላልተወሰነ ጊዜ እያስመሰለች እኔ እኮ አላስታውስም እኔ እኮ አላቅም ለማለት ትሞክራለች። በስተመጨረሻ ግን ልጄ ብላ ትነግራታለች ማለት ነው። ከዛ በኋላ ምን ሊፈጠር ይችላል የሚለውን እንግዲህ በቀጣዩ ክፍል ይዤላችሁ የምመጣ ይሆናል። ርብቃ ግን በጣም የተደሰተችው ማለት ነው አቤል ስለመጣላት፣ ኢዩኤል ደግሞ እንደታሰረ ስለቆየ ሁሉም ደስ ብሏቸዋል። በእርግጥ ግን በእውነት ለመናገር ርብቃ በጣም የዋህ ስለሆነች አሁንም ግን አሳዘነኝ እሱ ሞቶ ቢሆን እያለች ነው ማለት ነው። ያን ሁላ ሴራ ሲሮባት ልጇን ገድሎባት ንጹህ ልቦና ይስጠን። በእውነት ይቅር በሉ ይቅር እንድትባሉ ነው የተባልነውና ሁላችንም እንደ ርብቃ ንጹህ ልቦና ይስጠን። እንግዲህ ቀጣዩን በቀጣይ ክፍል ይዤላችሁ የምመጣ ይሆናል። ከዚህ ግን የምንማረው ቅንነት፣ መልካምነት፣ ደግነት፣ ቸርነት በጣም ደስ የሚል ነገር ነው። ለዚህም ነው አሁን ላይ ርብቃ ቀን ስለሆነች ነው ምን አለበት እያለች ያለችው። በጣም ነው የምታሳዝነኝ እኔ እና ሬች ግን ምን ለማለት ፈለገች ነው? ምን እንዳደረገች አታስታውሽም እንዴ ርብቃ እያለች እየተቆጣቻት ትገኛለች ማለት ነው። እንግዲህ ወደፊት ደግሞ እንግዲህ ማሚቴ ልጄ እኮ ነው ስትላት ምን ልትል ትችላለች? እዚህ ጋር አሁን በህፃንነቷ ሰው ጋር ጥላት ነው ሄደ እና በህፃንነቷ ሰው ጋር ጥላት ሄዳ አሁን መታኔ ነኝ እናት ስትላት ምን ልትል ትችላለች የሚለውን ቀጣይ እንግዲህ ይዤ እመጣ ይሆናል ማለት ነው። ባይ ባይ ተወዳጆች፣ ወዳችኋለሁ በጣም በጣም ማለት ነው። ውድ ቤተሰቦች ላይክ፣ ሰብስክራይብ አትርሱ። ባይ ባይ የኔ ማሮች፣ የኔ ውዶች።